በቲክቶክ የምታውቋቸው ሁሉም ፌመስ ሰዎች አሁን ያሉበት ደረጃ መድረስ የቻሉት አንድ ነገር አውቀውና ሰርተውበት በመሄዳቸው፣ እሱም በቲክቶክ ገንዘብ የሚገኝበትን መንገድ ሲሆን እስካሁንም የተጠቀሙበት ላይቭ ላይ ጊፍት በማግኘትና ማስታወቂያዎችን በመስራት። ነገር ግን አሁን ላይ ቲክቶክ ተጨማሪ ገንዘብ የመስሪያ አማራጮችን በማምጣቱ ሁሉም ሰው የተሻለ እድልን ያገኛል። ቲክቶክ ያመጣቸውም የገንዘብ መስሪያ አማራጮች አንደኛ ልክ እንደ ዩቲዩብ ሁሉ የለቀቃችሁት ቪዲዮ በታየላችሁ ቪው መጠን ገንዘብ የሚሰራላችሁ ክሬተር ሪዋርድ ፕሮግራም፣ ሁለተኛ ቪዲዮ ለቃችሁ ላይቭ ስለገባችሁ ብቻ ገንዘብ ማግኘት የምትችሉበት ላይቭ ኢንሰንቲቭ ፕሮግራም፣ ሶስተኛ አርቲስቶች አዳዲስ ሙዚቃዎችን ሲያወጡ እዛ የሙዚቃ ካምፔን ላይ በመሳተፍ ገንዘብ ማግኘት የምትችሉበት ወርክ ዊዝ አርቲስት፣ አራተኛ ቲክቶክ ላይ ለሽያጭ የቀረቡ ፕሮዳክቶችን እናንተ በማስተዋወቅ በነዛ እቃዎች ኮሚሽን ማግኘት የምትችሉበት ቲክታክ ሻፕ ፎር ክሬተር፣ አምስተኛ ለጌመሮች የሚሆን ጌም እየተጫወታችሁ የነበረበትን ቪዲዮ በመልቀቅና ላይቭ ላይ ጌም በመጫወት ገንዘብ መስራት የምትችሉበት ጌሚንግ ኢንሰንቲቭ ፕሮግራም። በተጨማሪም የተለያዩ አዲሽናል ሪዋርዶችንና ላይቭ ካምፔኖችን በመሳተፍ እንደ ምርጫችሁ መስራት ትችላላችሁ። ነገ ፓርት 12 ብለን ስለ ክሬተር ሪዋርድ ፕሮግራም እንቀጥላለን። በተጨማሪም ይህን ቪዲዮ በቲክቶክ ገንዘብ መስራት ለሚፈልግ ጓደኛችሁ ላኩለት። ወደ አካውንት የግቡና ከላይ ያለችዋን የደወል ምልክት ንኳት። ፎሎ ሚል ከመጣላችሁ ፎሎ አድርጉና ሁለቱንም ኦል በሉት። ይመቻችሁ።